ጤና ይስጥልኝ እንዴት ናችሁ? መጥምቁ ዮሐንስ እንዴት እንደሞተ ታውቃላችሁ? መጥምቁ ዮሐንስ አንገቱን በሰይፍ ተቀልቶ ነው የሞተ። የሞተበት ምክንያት ሄሮድስ እንደዚህ ብሎ በመናገሩ ነው። የወንድምህን ሚስት ለምን ታገባለህ? ሕግ አይፈቅድልህም ብሎ በመናገሩ መጥምቁ ዮሐንስ አንገቱ በሰይፍ ተቆርጦ ተገደለ ይላል። የመጥምቁ ዮሐንስ ግን የተጠራው በዋናነት የክርስቶስን መንገድ እንዲጠርግ ነው። እሱ ድምጽ ነበረ። እኔ ድምጽ ነኝ ሲል የነበረ የክርስቶስን መንገድ ሲጠርግ የነበረ ስለ ኢየሱስ ክርስቶስ ቀድሞ የተናገረ የሚናገር ሰው ነበረ። ግን ከዛ ከተጠራበት ወጥቶ ወደ ሄሮድስ ወደ ቤተ መንግስት ሲገባ የገጠመውን ነገር አይታችሁታል። አሁን በዚህ ውስጥ አንድ ነገር ለመናገር ፈልጌ ነው። ያልተላካችሁትን ውጊያ የምትዋጉ ያልተጠራችሁበትን ቦታ የምትጋበዙ ሰዎች አላችሁ። በተለይ አገልጋዮች ማለት ነው። እግዚአብሔር ጠርቶናል ብላችሁ እግዚአብሔር በድምፁ ጠርቶናል፣ የተጠራውን የእግዚአብሔርን መንግስት ልናገለግል እኛ ሌዊ ነን ብላችሁ የምታገለግሉ ሰዎች፣ ወጥታችሁ ወደ ፖለቲካ ውስጥ የምትገቡ ሰዎች፣ ፖለቲካው የምታራገቡ ሰዎች ውጡ። እናንተ አልተጠራችሁም። ባልተጠራችሁበት ጦርነት አትዋጉ። አልተጠራችሁም። ለዛ የተጠሩ አሉ። እናንተ የተጠራችሁ ለክህነት ነው። የክህነት ስራን ስሩ። ተደጋጋሚ የማየው ሶሻል ሚዲያ ላይ ያለ ተነስታችሁ ወደ ቤተ መንግስት የምትገቡ፣ ተነስታችሁ ወደ እንትና ዘፈን ዘፈነ የምትሉ የእግዚአብሔር መንግስት ስራው አላለቀም። በጣም ብዙ ስራ አለ። መከራው ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው ይላል። በጣም ብዙ ሰራተኛ የሚያስፈልግ ትልቅ ስራ አለ። የእናንተን ስራ ሳትጨርሱ ወደ ቤተ መንግስት ስራ እንዳትገቡ። ለቤተ መንግስት የተዘጋጀ መንግስት አለ። የምድሪቷን መንግስት ሀገርን የሚመራ መንግስት አለ። የእናንተ ስራ አይደለም። ባልተጠራችሁበት ጦርነት አትዋጉ። እግዚአብሔር ልብ ይስጣችሁ። ታንክ ዩ